የአቶ አሊ ሲራጅ የቀብር ስነ ስርዓት ተፈጸመ። የኢፌዴሪ የንግድ ሚኒስቴር ዴኤታ የነበሩት የአቶ አሊ ሲራጅ የቀብር ስነ ስርዓት ትናንት በአዲስ አበባ ኮልፌ በሚገኘው የሙስሊም መቃብር ተፈጽሟል። ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንንን ጨምሮ የኦሮሚያ ክልል ርዕሰ መስተዳድር አቶ ሙክታር ከድር፣ ሚኒስትሮች፣ የክልሉ የሥራ ኃላፊዎች፣ የተለያዩ የሃይማኖት ተቋማት መሪዎችና ወዳጅ ዘመዶቻቸው በተገኙበት ነው ስርዓተ ቀብሩ የተፈጸመው። አቶ አሊ ሲራጅ ከአባታቸው ከአቶ ሲራጅ መሐመድና ከእናታቸው ከወይዘሮ ዘነበች ታፈሰ በኦሮሚያ ክልል በጅማ ዞን ሊሙ ኮሳ ወረዳ ለኩ ጩሚ ቀበሌ መወለዳቸውን የህይወት ታሪካቸው ያስረዳል። እድሜያቸው ለትምህርት እንደደረሰም በሊሙ ጩሜ አንደኛ ደረጃ ትምህርታቸውን የተከታተሉ ሲሆን የሁለተኛ ደረጃ ትምህርታቸውን ደግሞ በሊሙ ገነትና በአጋሮ ተከታትለዋል። አቶ አሊ በ1983 ዓ.ም በአዳማ ከተማ በአንደኛ ደረጃ ትምህርት በመምህርነት ሙያ ሰልጥነው እስከ 1986 ዓ.ም ድረስ አስተምረዋል። በ1984 ዓ.ም የኦሮሞ ህዝቦች ዲሞክራሲያዊ ድርጅትን ኦህዴድ በመቀላቀል ለአብነት የሚጠቀሱ ድርጅታዊ ስራዎችንም አከናውነዋል። ከዚህ ጥንካሬያቸው በመነሳት ኦህዴድ በ1987 እስከ 1990 ዓመተ ምህረት ድረስ ሊሙ ገነትን በአስተዳዳሪነት እንዲመሩ ከ1991 እስከ 1992 ዓመተ ምህረት ድረስ ደግሞ በጅማና በምስራቅ ሸዋ ዞኖች የኦህዴድ ኃላፊ ሆነው እንዲያገለግሉ ሾሟቸዋል። በ1993 በተቀጣጠለው ተሐድሶ በጽናት ታግለው ነጥረው የወጡ በመሆናቸው የጅማ ዞንን እንዲያስተዳድሩ መደረጋቸውንም የህይወት ታሪካቸው ያትታል። ኋላም ኦህዴድ በትግሉ ከፍተኛ ትሩፋት ካስመዘገቡ ጓዶች ጠንካሮችን ለፊንፊኔ አደረጃጀት ሲመርጥ አቶ አሊ በግንባር ቀደምትነት ታጭተዋል። በዚህም ከ1995 ዓ.ም አጋማሽ እስከ 1997 በኦህዴድ አቅራቢነት የአዲስ አበባ ካቢኔ አባል በመሆን የማህበራዊ ጉዳይ ቢሮ ኃላፊ ሆነው አገልግለዋል። አቶ አሊ ከትምህርት ይልቅ የየዕለት ኃላፊነታቸውን ለመወጣት ቅድሚያ በመስጠት ብዙ በማሳለፋቸው ድርጅቱ እንዲማሩ ፈቅዶ በዩኒቲ ዩኒቨርሲቲ የመጀመሪያ ዲግሪያቸውን አግኝተዋል። ከ2001 እስከ 2004 ዓ.ም የፌዴራል የበጎ አድራጎት ድርጅቶችና ማህበራዊ ኤጀንሲ ዋና ዳይሬክተር በመሆንም አገልግለዋል። ህይወታቸው እስካለፈበት ቀን ድረስም የንግድ ሚኒስትር ዴኤታ ሆነው ያገለገሉ ሲሆን ባለፈው ግንቦት 16 2007 ዓ.ም በተካሄደው አገር አቀፍ ጠቅላላ ምርጫ በአዲስ አበባ ከተማ አስተዳደር በህዝብ ተወካዮች ምክር ቤት በአራዳ ክፍለ ከተማ ተወዳድረው አሸንፈዋል። ኦህዴድን ከተቀላቀሉበት ከ1984 ዓ.ም ጀምሮ እስከ ህልፈተ ህይወታቸው ድረስ ደከመኝ ሰለቸኝ ሳይሉ በተሰማሩበት የሥራ መስክ ሁሉ ውጤት አስመዝግበዋል። ባደረባቸው ህመም ሕክምና ወስደው እረፍት ሳይፈልጉ በሥራ ላይ ያሉ ትናንት በጨፌ ኦሮሚያ ምክር ቤት ስብሰባ እየተከታተሉ ድንገት በመታመማቸው ሆስፒታል ሳይደርሱ ህይወታቸው አልፏል። አቶ አሊ የ43 ዓመት ጎልማሳ ሲሆኑ ባለትዳርና የሁለት ሴትና የአንድ ወንድ ልጅ አባት ነበሩ።